ሰላም ክቡራን አድማጮች፣ ዛሬ የምንወያየው የነጭ ሽንኩርት ጠቀሜታዎችን በተለይ ከደም ዝውውርና ከልብ ጤንነት ጋር በተገናኘ አራት ዋና ዋና የነጭ ሽንኩርት ጠቀሜታዎችን የምናይ ይሆናል ማለት ነው። በመጀመሪያ የደም ግፊትን ዝቅ ያደርግልናል። ከፍተኛ የደም ግፊት ከነበረ እሱን ያስተካክላል ወይም ዝቅ ያደርጋል ማለት ነው። ይህም ሊሆን የሚችለው የደም ብለድ ቬዝሎችን ሪላክስ በማድረግ ይሆናል ማለት ነው። ሁለተኛው የኮሌስትሮል ሌቭልን ማኔጅ ያደርግልናል ማለት ነው። እንግዲህ የኮሌስትሮል በደም ውስጥ የሚኖር ሳብስታንስ ሲሆን ሆርሞኖችን ፕሮዲውስ ለማድረግ የሚጠቅም ሲሆን ነገር ከፍተኛ የሆነ ኮሌስትሮል ሌቭል አርተሮችን ወይም ብለድ ቬዝሎችን ሃርድን እንዲሆን የሚያደርገው ሰው ይህን በማስተካከል ሁለተኛ ጠቀሜታ አለው። ሶስተኛ ጠቀሜታ የሚሆነው ከተለያዩ የልብ በሽታዎች ይከላከልልናል። ይህም ሊሆን የሚችለው የፕላትሌት የደም ሴሎችን ኮአጉሌት እንዳያደርጉ በማድረግ አንቲ ኮአጉላንት ቢሄቪየር ስላለው ክላምፕ እንዳያደርጉ በማድረግ የሀርት ዲዚዝ ሪስክን ይከላከላል። ያ ማለት የትሮምቦሲስ ኢምቦላ የሚባሉ ነገሮች እንዳይፈጠሩ ያደርጋል ማለት ነው። የሀርት አታክ እና ስትሮክስ እንዳይኖር ያደርጋል ማለት ነው። አራተኛና ዋናው ጠቀሜታ ደግሞ አርተሮስክለሮሲስን እንዳይፈጠር ያዘገይልናል። ይህም የኮሌስትሮል መኖር ነው ለዚህ ከፍተኛ አስተዋጽኦ ያለው ለአርተሮስክለሮሲስ። ምክንያቱም ከፍተኛ የሆነ ኮሌስትሮል በደም ውስጥ ካለ አርተሪዎች ሃርድን እንዲሆኑ በማድረግ አርተሮስክለሮሲስ ይፈጠራል ማለት ነው። ከነዚህ እንግዲህ ነገሮች እንድንጠበቅ የልብ ጤንነትና የደም ዝውውር ጤንነታችንን እንድናገኝ ነጭ ሽንኩርት ልንመገብ ይገባል።